አዲሱ ታርጋ እንግዲህ ህጋዊ በቂ የሽግግር ጊዜና ተመጣጣኝ ክፍያ የሚጠይቅ መሆን ይኖርበታል። እንደሚታወቀው የፌዴራል ትራንስፖርት እና ሎጂስቲክ ሚኒስቴር መጋቢት 2017 ዓ.ም የተሽከርካሪዎች መለያ ቁጥር ሰሌዳ አይነቶችን፣ ምልክቶችና አገልግሎትን አሰጣጥ መመሪያ ቁጥር 1050 2017 እንዳወጣ ይታወቃል። በዚህም ደግሞ በኢትዮጵያ ውስጥ አሉ ተሽከርካሪዎች በሙሉ የመኪና ወይም የተሽከርካሪ መለያ ቁጥር ወይም ደግሞ የሰሌዳ ቁጥር መቀየር እንዳለበት ማስቀመጡን ይታወቃል። እንግዲህ ለዚህ መመሪያ ብዙ ጊዜ ሰዎች ህጋዊነቱን ይጠይቃሉ። ታርጋ ምንም አልሆነም፣ የተጎዳ ነገር የለውም። ብዙ ጊዜ ታርጋ የተበላሸ የማይነበብ ሲሆን ወይ የተቆረጠ ሲሆን ነው እንጂ የትራንስፖርትና ሎጂስቲክ ሚኒስቴር ከመሬት ተነስቶ የጠቅላላ ሀገር ውስጥ ያሉ ታርጋዎችን ከተወሰነ ጊዜ ፊት የሚወጡትን ሙሉ ለሙሉ ቀይሩ ማለት ይችላል ወይ? ህጋዊ መሰረት አለው ወይ የሚል ጥያቄ ሰዎች ሲያነሱ እናያለን። ህጋዊነቱን በተመለከተ እንግዲህ ይህ መመሪያ የወጣበትን ምክንያት ራሱ መመሪያውን በምናይበት ጊዜ የሚደነግገው ምክንያት ይኖራል። ይህ መመሪያ ቁጥር 1050 2017 የትራንስፖርት ሎጂስቲክ ሚኒስቴር ያወጣው አንደኛ ከዚህ በፊት የነበረው ታርጋ አመራረቱ፣ አሰረጫጨቱና ከዛ በኋላ አሰራሩ በጣም ችግር ያለበት፣ የሀብት ብክነት ያለበት እና ደግሞ ከፍተኛ የሆነ የውጭ ምንዛሬ የሚወጣ በአግባቡ የሚያዝ አይደለም። በዚህ ምክንያት ደግሞ ለተለያዩ ችግሮች ይዳረጋል። ለወንጀል ለመስራት፣ ኮንትሮባንድ እንዲሁም ደግሞ ፎርጅድ ለመሰራት የሚቻል በመሆኑ ለመቀየር እንዳስፈለገው እንግዲህ አንዱ ምክንያት ይሄን አድርጓል። ሁለተኛ በምክንያትነት ያስቀመጠው ተመላሽ የሚደረጉ የተሽከርካሪ መለያ ቁጥር ሰሌዳዎች በተለያየ ምክንያት እንግዲህ ይመለሳሉ። ታርጋ ሲቀየሩ ወይ ደግሞ አገልግሎቱ ሲቀየር ከቤት ወደ ንግድ፣ ከንግድ ወደ ቤት እንዲህ ሲቀየር ታርጋዎች እንዲሁም ደግሞ በጉዳት ምክንያት ሲወገዱ እንዴት እንደሚወገድ በተመለከተ የተዘረጋ ስርዓት ባለመኖሩ እነዛ ታርጋዎች ተመልሰው እየወጡ ለፎርጅድ እና ለተለያዩ ወንጀል ለመስራት ምክንያት እንደሆነ በመግለጽ ሊያሻሽል እንደፈለገ በሁለተኛነት የገለጸው ምክንያት ነው። ሶስተኛው ምክንያት ደግሞ ከዚህ በፊት በተለይ የነበሩ እነዚህ ተላላፊና ቋሚ መለያ ቁጥር ያላቸው የዕለት ሰሌዳዎች አሰራራቸው ብዙ ጊዜ ለወንጀል የተጋለጡ እንደሆነ እና በዚህ የተነሳ ሶስተኛ ምክንያት ለመቀየር እንዳስፈለገ ይገልጽና መጨረሻ ላይ ደግሞ ዓለም አቀፍ ስምምነቶችን መሰረት በማድረግ በተሻሻለ መልኩ ዘመናዊና ቴክኖሎጂን ያካተተ የሰሌዳ ቁጥር ወይም የታርጋ ቁጥር መያዝ እንዳለበት በመግለጽ ለዚህም እንደ ምሳሌ የሚያሳየው እንግዲህ ኢትዮጵያ ኢቲ የሚለውን የተሽከርካሪ መለያ ብዙ ጊዜ ከተለያዩ ምህጻረ ቃሎች ጋር ስለሚጋጭ ኢቲኤች ወደ ማለት በመቀየር ኢትዮጵያ በተለያዩ ዓለማት ላይ የምትገለጽበት የራሷ መለያ ኢቲኤች ስለሆነ ወደዛ ለመቀየር እና ደግሞ ወጥ የሆነ በኢትዮጵያ ውስጥ ክልልን ቦታን የማይመጥን የማያመላክት አጠቃላይ ኢትዮጵያን እና ደግሞ በዘመናዊ የሆኑ በጂፒኤስ በተለያዩ ነገሮች አንድ ታርጋ ለአንድ ብቻ ሰው ብቻ የሚሆን አድርገው ለመስራት አስፈላጊ በመሆኑ ይህን ታርጋ በመንገድ ትራንስፖርት አዋጅ ቁጥር 12 በመንገድ ትራንስፖርት አዋጅ ቁጥር 1274 2014 በወጣው መሰረት ይህንን መመሪያ እንዳወጣ ደንግጓል ማለት ነው። መመሪያውን በምናይበት ጊዜ እንግዲህ የመንገድ ትራንስፖርት አዋጅ በ2014 የወጣው በአዋጅ ቁጥር 1274 ያለው ምንድን ነው የሚለውን ደግሞ ማየት አስፈላጊ ነው። እንግዲህ ይህ የመንገድ ትራንስፖርት አዋጅ በዋናነት በኢትዮጵያ መንገዶች ላይ የሚደረጉ መንገድን አጠቃቀም በተመለከተ የኢትዮጵያ መንገዶች በክልሎች በሁለት ሶስት ክልሎችን በሚያዋስኑ በሚያቋርጡ መንገዶች ላይ በመንገዶች ላይ የሚሄዱ አሽከርካሪዎችን ሁሉ የሚደነግግ ብዙ ድንጋጌ ያለው አዋጅ ነው እና ይሄ አዋጅ
ይህን አዋጅ ደግሞ የሚቆጣጠረውና የሚያስተዳድረው የትራንስፖርትና ሎጂስቲክ ሚኒስቴር ነው ማለት ነው። በዚህ አዋጅ ላይ ትራንስፖርትና ሎጂስቲክ ሚኒስቴር በአዋጁ መሰረት የተሰጠው ስልጣንና ተግባር በአዋጁ አንቀጽ 5 ላይ በዝርዝር ከተቀመጡ 43 ወይም 41 ድንጋጌዎች ወይም ደግሞ ስልጣንና ተግባር ውስጥ 25ኛው ላይ በግልጽ የተቀመጠው ምን ይላል? በፌዴራል ደረጃ ወይም በክልል ቢሮዎች የሚመዘገቡ ማናቸውም አይነት ተሽከርካሪዎች ላይ የሚለጠፍ ሰሌዳ ዝርዝር መስፈርት ያወጣል፣ እንዲመረት ያደርጋል፣ ስርጭቱንና አጠቃቀሙን ይከታተላል፣ አገልግሎታቸውን የጨረሱ ሰሌዳዎች የሚወገዱበትንና ባለቤታቸው ጠፍቶ ብዙ ጊዜ የቆሙ ተሽከርካሪዎች የሚሰበሰቡበትንና የሚወገዱበትን ሁኔታ ይወስናል፣ አፈጻጸማቸው ላይ ክትትልና ቁጥጥር ያደርጋል፣ ሰሌዳ ለሌላቸው አዳዲስ ተሽከርካሪዎች ለአንድ ጊዜ ጉዞ ብቻ የሚያገለግል መሸኛ ይሰጣል ይላል ማለት ነው። ስለዚህ በዚህ በመንገድ ትራንስፖርት አዋጅ ላይ የትራንስፖርትና ሎጂስቲክስ ሚኒስቴር ከሰጡት ስልጣኖች አንዱ በአንቀጽ 5 ንዑስ አንቀጽ 25 ላይ እንደሚታየው ታርጋ መስጠት፣ እንደገና የሚለጠፍ ሰሌዳ ላይ ዝርዝር መስፈርትን ማውጣት እና የሚወገዱበትን መንገድ የመስጠት ስልጣን እንዳለው በግልጽ ያሳየናል ማለት ነው። ይህንንም ደግሞ በተመለከተ በዚህ አዋጅ አንቀጽ 12 ላይ ምን ይላል? በዚህ የተሰጡትን ስልጣን በአንቀጽ 5 ላይ የተሰጡትን 41 የሚሆኑ ስልጣኖችን ለማስፈጸም ይህንን አዋጅ ለማስፈጸም ደንቦችና በአግባቡ ስራ ላይ ማዋል መመሪያዎችን ሊያወጣ ይችላል ማለት ነው። ስለዚህ በዚህ አዋጅ መሰረት መመሪያ ወጥቶ ይህንን የተሽከርካሪ መለያ ቁጥር፣ ሰሌዳ አይነቶች፣ ምልክትና አገልግሎት አሰጣጥ መመሪያን ቁጥር 1050 መሰረት ታርጋን በአዲስ መልክ ለመቀየር ከላይ በዘረዘረው ምክንያት አውጥቷል ማለት ነው። ስለዚህ ህጋዊነቱን በምናይበት ጊዜ የዚህ መመሪያ አንደኛ የፌዴራል ተፈጻሚ አካላት ስልጣንና ተግባር ለመወሰን በወጣ አዋጅ መሰረት፣ ሁለተኛ ደግሞ የትራንስፖርት ሎጂስቲክ ሚኒስቴር ማቋቋሚያ አዋጅን፣ ሶስተኛ ደግሞ የመንገድ ትራንስፖርት አዋጅን በምናይበት ጊዜ ይሄ የወጣው መመሪያ አዲስ ታርጋ ማውጣቱ ከህግ ረገድ ይህን ያህል የህግ ጥሰት አለበት ተብሎ ለመናገር የሚያስደፍር አይደለም። ስለዚህ ሚኒስቴር መስሪያ ቤቱ ባስፈለገ ጊዜ የማውጣት የመቀየር መብት እንዳለው መገንዘብ አስፈላጊ ነው። ሁለተኛ እንግዲህ በቂ ሽግግር ጊዜ ሰጥቷል የሚለውን በምናይበት ጊዜ በእርግጥ በግልጽ የተባለ ነገር ባይኖርም ግን አሁን ከኮድ 3 ጀምሮ የንግድ ድርጅቶች እንደሚጀምር የተገለጸ ነገር አለ። ቢሆንም ግን በቂ ሽግግር ጊዜ መስጠት እንዳለበት የተለያዩ ሀገር ተሞክሮዎችን ስናይ እናያለን። በእርግጥ በሩመር ደረጃ የሚባለው ዓመታዊ ቦሎ ወይም ደግሞ የተሽከርካሪ ፍተሻ በሚደረግበት ጊዜ ያን ጊዜ ሁሉም ተሽከርካሪ በሚደርሰው መሰረት እንደሚቀይር ታሳቢ ይደረጋል የሚል ነገር ነው ያለው። ዞሮ ዞሮ ግን የመሸግግር ጊዜ መሰጠት አስፈላጊ እንደሆነ የሚታመን ነው። ደግሞ ዓለም አቀፋዊ አሰራር እንደዛ እንደሆነ ማወቅ አስፈላጊ ነው። በመጨረሻ ደግሞ ተመጣጣኝ ክፍያ ነው ወይ ተመጣጣኝ ታሪፍ ነው ወይ የሚለውን ነገር ማየት አስፈላጊ ነው። እንግዲህ ታሪፍ በእርግጥ በዚህ ላይ እንደ ሕግ ባለሙያ ብዙ መናገር አልችልም፣ ግን የሂሳብ ባለሙያዎች ወይም ነው ፋይናንሻል አማካሪዎች በዚህ ነገር ላይ ብዙ ነገር ይገባል እና ይሄ ታሪፍ ተመጣጣኝ ክፍያ የሆነበት በምንድን ነው? ቴክኖሎጂ የተጠቀሙበት ምን ያህል ወጪ ያወጣል? የማጓጓዣው ምን ያህል ነው? እንዲሁም ደግሞ የክፍያው ምንድን ነው የሚለው ነገር በደንብ መታወቅ አለበት እና ተመጣጣኝ መሆን አለበት ብሎ ይደነግጋል። እንግዲህ ከተለያዩ ዓለማት ሀገራት ካሉ ተሞክሮች ስናይ ክፍያው ከፍተኛ እንደሆነ መገመት ይቻላል። ስለዚህ ክፍያው ተመጣጣኝ ነው ብሎ ለማለት ያዳግታል። ሆኖም ግን የወጣው የአዲሱ ተሽከርካሪ ሰሌዳ ሕጋዊ ነው ተብሎ ነው የሚገመተው ማለት ነው።